ሰላም ጤና ይስጥልን የተከበራችሁ ውድ ኢትዮጵያውያን ሁላችሁም በያላችሁበት ሰላምና ጤና እየተመኘን ለሰዓቱ የተመረጡ አጫጭር መረጃዎችን ይዘን ተመልሰናል። አዘጋጅና አቅራቢ ኤፍሬም ሳሙኤል ነኝ። እስከ ፍጻሜው አብረን እንቆይ። ክቡራን አድማጮች እንደተለመደው ይሄ መረጃ ለፍትህ ለዲሞክራሲ ለእኩልነት ለሚታገሉ ንጹሃን ወገኖቻችን በአጠቃላይ ድምጽ ለመሆን ስለሚረዳ ወዳጆቼ ላይክ በማድረግ እንድትጀምሩ ስል በትህትና ለማስታወስ እወዳለሁ። ክቡራን አድማጮች አሁን ይዤላችሁ የቀረብኩት መረጃ አጫጭር መረጃዎች ናቸው። የመጀመሪያው መረጃ ዛሬ በአማራ ክልል በተለያዩ ግንባሮች ላይ ተጠናክሮ የቀጠለው ዘመቻ አንድነት 19ኛ ቀን በሁሉም ግንባሮች ላይ በድል ታጅቦ እንደቀጠለ ይፋ ተደርጓል። ዛሬ መጋቢት 29 ቀን 2017 ዓ.ም ከፍተኛ ውጊያ ከተደረገባቸው አካባቢዎች መካከል ጎንደር አንዱ እንደሆነ ይፋ ተደርጓል። በጎንደር አካባቢ ያለውን ወታደራዊ ትንቅንቅ በተመለከተ የምታዳምጡት ይሆናል። በተመሳሳይ በጎጃም ትግሉ ተጠናክሮ ቀጥሏል። እነዚህና አጫጭር መረጃዎች የምታዳምጧቸው ይሆናል። በሌላ መረጃ ደግሞ በበርካታ ኢትዮጵያውያን ዘንድ ሲጠበቅ የነበረው የወጣቷ ቀነኒ ጉዳይ ዛሬ በፍርድ ቤት ቀርቦ ክርክር ተደርጎበታል። የቀነኒ የግድያ ጉዳይን በተመለከተ ተጨማሪ መረጃ መጥቷል። ይሄንን በተመለከተም የምታዳምጡት ይዘናል። እስከ ፍጻሜው ከቆያችሁ ታዳምጣላችሁ። መልካም ቆይታ። ክቡራን አድማጮች ቀዳሚ ወዳደረኩት መረጃ ሳልፍ ወጣቷ ቀነኒ በአሰቃቂ ሁኔታ ከፎቅ ላይ ወድቃ ህይወቷ እንዳለፈ ይታወቃል። ይሄንን ጉዳይ በተመለከተ አብሯት ይኖር የነበረው የኦሮሚኛ አቀንቃኝ አንዷለም ተጠርጥሮ እስር ቤት እንደሚገኝ ይታወቃል። የበንዲ እንዳለ ዛሬ መጋቢት 29 ቀን 2017 ዓ.ም ለሶስተኛ ጊዜ አርቲስት አንዷለም ፍርድ ቤት ቀርቦ ጉዳዩን ተከታትሏል። የድምጻዊ አንዷለም ጠበቃ እንደተናገረው ቀነኒ በርካታ ጊዜ ራሷን ለማጥፋት መሞከሯን ከማስታወሻ ደብተሯ ላይ ተገንዝቤያለሁ ሲል ተከራክሯል። በፍቅር አጋሩ ግድያ ቀነኒ አዱኛ ተጠርጥሮ በእስር ላይ የሚገኘው የአፋን ኦሮሞ ድምጻዊ አንዷለም ጎሳ ዛሬ መጋቢት 29 ቀን 2017 ዓ.ም ለሶስተኛ ጊዜ ፍርድ ቤት ቀርቧል። ተጠርጣሪው አንዷለም ጎሳ ዛሬ ጠዋት አራዳ በሚገኘው የፌደራል ፍርድ ቤት ከጠበቃው ጋር በቀረበበት ጊዜ ፖሊስ በተሰጠው 12 የምርመራ ቀናት ውስጥ ያሰባሰበውን ማስረጃ ለችሎቱ አቅርቧል። ዛሬ በዋለው ችሎት ፖሊስ መጋቢት 17 ቀን 2017 ዓ.ም በተሰጠው 12 ተጨማሪ የምርመራ ቀናት ውስጥም በሞዴል ቀነኒ አዱኛ ሞት ላይ 15 ተጨማሪ የሰዎች በአጠቃላይ የ28 ሰዎች ማስረጃዎችን ማሰባሰቡን ይፋ አድርጓል። እንዲሁም በቀነኒ መኖሪያ ቤት ውስጥ በሚገኝ ምንጣፍ ላይ የተደረገው ምርመራን ጨምሮ የተለያዩ ናሙናዎችን በመውሰድ ለፎረንሲክ ምርመራ ለፌደራል ፖሊስ መላኩንና የምርመራው ውጤት ግን እስካሁን እንዳልደረሰ ይፋ አድርጓል። በባለፈው የፖሊስ ሪፖርት ላይ እንደተመለከትነው በአንዷለም ጎሳና በቀነኒ መኖሪያ ቤት ላይ በደም የተለወሰ ምንጣፍ መገኘቱ ይታወቃል። በተጨማሪም በሟቿና በተጠርጣሪው የእጅ ስልክ ላይ ምርመራ እንዲደረግ ወደ ብሔራዊ መረጃና ደህንነት አገልግሎት ተልኮ የምርመራው ውጤት እየተጠበቀ እንደሚገኝ ፖሊስ ለችሎቱ አስረድቷል። በተጨማሪም ፖሊስ ለችሎቱ እንደተናገረው ሳይበሰብሱ የቀሩ ማስረጃዎችን ከዚህ ቀደም በነበረው ችሎት ላይ ከቀረቡት የምርመራ ውጤቶች ጋር እንደ ተጨማሪ ግብዓት እንዲካተትለት የጠየቀው ፖሊስ መሰብሰብ ያለባቸው ተጨማሪ ማስረጃዎችን ለማሰባሰብ ተጨማሪ የምርመራ ቀን እንዲሰጠው ጠይቋል። መጋቢት 17 ቀን 2017 ዓ.ም በዋለው ችሎትም ፖሊስ በአስከሬን ምርመራ ቀነኒ ከፍ ካለ ቦታ ላይ ወድቃ ህይወቷ ማለፉን ጠቁሟል። ነገር ግን የአስከሬን ምርመራ ውጤትን በተመለከተ ከሕክምና ባለሙያዎች ተጨማሪ ማብራሪያ በመጠየቁ ውጤት እስኪደርሰው ተጨማሪ ቀናት እንዲሰጠው ፖሊስ መጠየቁ ይታወሳል። ይሁን እንጂ ፖሊስ በዛሬው ችሎት እንደገለጸው ማስረጃውን ከያዙት
የሕክምና ባለሙያዎች መካከል የተወሰኑት በሀገር ውስጥ እንደሌሉና እነሱን ለማግኘትም የተለያዩ ዘዴዎችን እየተጠቀመ መሆኑን በመግለጽ ውጤቱን እስኪቀበልም 14 ተጨማሪ ምርመራ ቀናት እንዲሰጠው ጠይቋል። የአንዱዓለም ጎሳ ጠበቃ ሊበን አብዲ በበኩሉ ፖሊስ ተመሳሳይ ምክንያት በማቅረብ ተጨማሪ የምርመራ ጊዜ እንዲሰጠው ያቀረበው ጥያቄ ተቀባይነት የሌለው በመሆኑ ተጠርጣሪው የዋስትና መብቱ ሊጠበቅለት ይገባል ሲል በችሎቱ ተከራክሯል። በተጨማሪም የተጠርጣሪው ጠበቃ የቀነኒ አዱኛ የማስታወሻ ደብተር በእጁ ላይ እንዳለ ለፍርድ ቤቱ ይፋ አድርጓል። በማስታወሻ ደብተሩ ላይ ቀነኒ ብዙ ጊዜ ራሷን ለማጥፋት ከመጠን በላይ መድኃኒት መውሰዷን መረዳቱን ለችሎቱ አስረድቷል። አክሎም የአንዱዓለም ጠበቃ የመሞቷ ምክንያት ከዚህ ጋር የተያያዘ ነው ሲል ለፍርድ ቤቱ ተከራክሯል። አክሎም ጠበቃው ለፍርድ ቤቱ እንደተናገረው ደንበኛዬ አንዱዓለም ጎሳ በቀነኒ ሞት ላይ መሳተፉን የሚያረጋግጥ የሰው ማስረጃና የምርመራ ሰነድ መረጃ እንደሌለ በመግለጽ ይህም ንጹህ መሆኑን የሚያረጋግጥ በመሆኑ ተጠርጣሪው የዋስ መብቱ ተጠብቆለት ወደ ቤቱ ሄዶ የፍቅረኛውን ህልፈተ ሐዘን እንዲያወጣ ጠይቋል። ከዚህ በተጨማሪ ጠበቃው እንደተናገረው ኢትዮ ፎረም የተሰኘው የዩቲዩብ ሚዲያ ጨምሮ የተለያዩ ሚዲያዎች በባለፈው ችሎት ላይ ተጠርጣሪው አንዱዓለም ጎሳ ለመጪው የትንሳኤ በዓል ኮንሰርት ስላለው የዋስትና ጥያቄ እንዳቀረበ አድርገው መዘገባቸው በቀነኒ ቤተሰብና የሚወደው ማህበረሰብ በአጠቃላይ እንዲጨክንበት ታስቦ የተደረገ የስም የማጥፋት ዘመቻ ነው ሲል ለፍርድ ቤቱ ገልጾ በማስረዳትም ፍርድ ቤቱ ጉዳዩን እንዲመለከተው ጠይቋል። የግራ ቀኙን ክርክር ያዳመጠው ፍርድ ቤቱ በበኩሉ የሁለቱንም ወገኖች ክርክር ካዳመጠ በኋላ ፖሊስ ያቀረበውን የምርመራ ውጤትና በሁለቱ ወገኖች የተነሱትን ጥያቄዎች መርምሮ ውሳኔ ለመስጠትም ለነገ መጋቢት 30 ቀን 2017 ዓ.ም ከጧቱ 3 ሰዓት ቀጠሮ ሰጥቷቸዋል። ወጣቷ ሞዴልና የማስታወቂያ ባለሙያ የሆነችው ቀነኒ አዱኛ መጋቢት 1 ቀን 2017 ዓ.ም ለሊት 10 ሰዓት አካባቢ ከእጮኛዋ ጋር ከሚኖርበት ውዳሴ ከተሰኘው ህንጻ ከአምስተኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ በመውደቋ በአሰቃቂ ሁኔታ ህይወቷ ማለፉ ይታወሳል። ክቡራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ በአማራ ክልል ተጠናክሮ የቀጠለው ዘመቻ አንድነት 19ኛ ቀን ዛሬም በአራቱም ግንባሮች ላይ ተጠናክሮ በመቀጠል የአማራ ፋኖ በሁሉም ግንባሮች ድል መቀናጀቱን ይፋ አድርጓል። ዛሬ መጋቢት 29 ቀን 2017 ዓ.ም ከፍተኛ ወታደራዊ ትግል ከተደረገባቸው አካባቢዎች መካከል የጎንደር ግንባር ይገኝበታል። የአማራ ፋኖ አንድነት በጎንደር ጎንደሬ በጋሻው ክፍለ ጦር በምዕራብ በለሳ ወራህላ ከተማ ዙሪያ ልዩ ቦታው ፈንጣ ሐዋርያት የሚባል አካባቢ ዛሬ መጋቢት 29 ቀን 2017 ዓ.ም ከጧቱ 4 ሰዓት ጀምሮ የብልጽግናን ጥምር ወንበር አስጠባቂ ኃይል ማለትም መከላከያ፣ አድማ በታኝና ሚሊሻን በተለመደው የውጊያ ምት ቁም ስቅሉን እያበሉ ለጠላት ቀኑ ወር ያክል ረዝሞባቸው መውጫ ቀዳዳ አሳጥተዋቸው ውለዋልም ብለዋል። ጎንደሬ በጋሻው ክፍለ ጦር በለሳን ሙሉ ለሙሉ ከአገዛዙ ለማጽዳት ዘመቻ ከጀመረበት የካቲት 20 ጀምሮ ገጠሮችን ሙሉ በሙሉ አስለቅቀን የጨነቀው አገዛዝ አርባያ ከተማና ከመኪና መንገድ ብቻ ተወስኖ እንዲቀመጥ አድርገናል ብለዋል። የአገዛዙ ኃይል በማንኛውም ሰዓትና ሁኔታ ቀንም ሆነ ሌሊት ከጎንደሬ በጋሻው ክፍለ ጦር የሚገጥመን እርምጃ አናውቅም በማለትም እንቅስቃሴያቸውን ሁሉ በዙ 23 የታጀበ ቢያደርግም ከጀግኖቹ የአማራ ፋኖ በጎንደር የሽምቅና የደፈጣ እርምጃ መዳን አልቻሉም። ማንም እንደማያድናቸውም እያሳየናቸው እንገኛለን ብሏል። የአማራ ፋኖ በጎንደር የጎንደሬ በጋሻው ክፍለ ጦር ቃል አቀባይ በዛሬው ጠንካራ በተባለው ውጊያ
ጠላት ዳግመኛ ከፍተኛ ሰብአዊና ቁሳዊ ኪሳራ ደርሶበት በሽንፈትና በውርደትም የተረፈው ተሰባስቦ ወደ መጣበት ተመልሷልም ብለዋል። ጎንደሬ በጋሻው ክፍለ ጦር ሰሞኑን በበለሳ ከተማ ከመከላከያ ከአድማ ብተና እንዲሁም የተለያዩ ወታደራዊ ስልጠና ወስደው ከአገዛዙ በግፍ የተባረሩ በርካታ አዲስ ኃይሎችም ወደ ክፍለ ጦራችን እየተቀላቀሉ ጉልበት እየሆኑን እንዲሁም ለአማራ ህዝብ በአጠቃላይ ተጨማሪ ጥንካሬ በመሆንም ከነባሩ ኃይል ጋር በቅንጅት እየተዋጉ ይገኛሉ ብለዋል። በተጨማሪም የበለሳ ህዝብ በአጠቃላይ ከጎንደሬ በጋሻው ክፍለ ጦር ጎን በመሆን የብልጽግናን ስርዓት ከስሩ ነቅሎ ለመጣል ቆርጦ ተነስቶ አብሮ ተሰልፎ የህይወት ዋጋ እየከፈለ ይገኛል። መንግስት የተባለውን ገዳይ ቡድን ጎተተን ቤተ መንግስት አስገብተነው ዋጋችንን ረስቶ አመዳፋሽ አድርጎን በለሳና አካባቢውን በአጠቃላይ በማንኛውም ልማት ወደ ኋላ አስቀርቶ የሚኖር ስርዓት ከዚህ በላይ እንዲቀጥል አንፈቅድለትም በማለትም ከፋኖ ጋር እየታገሉ ያሉ አርሶ አደሮችና የልጆቻቸው ቁጥር እጅግ ብዙ ናቸው ብለዋል። የደጃች ዳኛው ተሰማ ልጆች እንደ አያቶቻቸው የህልውና የነጻነትና የፍትህ ተጋድሎ እያደረጉ ዳግመኛ ታሪክ እየሰሩ ይገኛሉ። ጠላት በአሁኑ ሰዓትም ኃይሉን ተራራ ላይ እንደ ዝንጀሮ መንጋ ሰብስቦ በሞርታርና ዲሽቃ ነፍሱን ለማትረፍም እየጣረ በከፍተኛ የድረሱልን ጥሪ እየጮኸ ይገኛል። ጎንደሬ በጋሻው ክፍለ ጦር ጥቁር አስፓልትና ከተማ ዙሪያ የማይለቀውን የአብይ አህመድ አገዛዝ እግር በግር እየተከታተለ እግሩን እያሳጠረ ቁጥሩን እየቀነሰ ሞራሉን እየሰበረ ቀጥሏልም ብለዋል። ከጎንደር ሰማይ ስር በሁሉም ግንባር ውጊያና ግዳጅ ላይ የሚገኘው ክፍለ ጦራችን በቅርቡ የጥይት ድምጾችን አባይ ማዶ 4 ኪሎ ጥግ ለማድረግም ድርሻችንና ግዴታችን እየተወጣን እንገኛለን። ዘመቻ አንድነት ተጠናክሮ ይቀጥላል። ድል ለአማራ ህዝብ፣ ድል ለአማራ ፋኖ። አርበኛ ታድሎ ደሴ የጎንደሬ በጋሻው ክፍለ ጦር ህዝብ ግንኙነት ኃላፊ መጋቢት 29 ቀን 2017 ዓ.ም ከበለሳ የተሰጠ መግለጫ። ክቡራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ ዘመቻ አንድነት መጋቢት 29 ቀን 2017 ዓ.ም በጎጃም በተለያዩ ግንባሮች ላይ ተጠናክሮ ቀጥሏል። የአማራ ፋኖ በጎጃም ዛምብራህ ብርጌድ መጋቢት 29 ቀን 2017 ዓ.ም ከቀኑ 11 ሰዓት ጀምሮ እስከ ምሽት 1 ሰዓት ከ30 ድረስ በደጀን ወረዳ ጉባያ ከተማ በጠላት ካምፓቸው ድረስ በመሄድ ባደረጉት ለአስጨራሽ 17 የብርሃኑ ጁላ ወታደር እስከ ወዲያኛው እንደተሸኘ ተቆጥሯል ብለዋል። በተመሳሳይ በርካታ የብርሃኑ ጁላ ወታደር በተወሰደባቸው ድንገተኛ እርምጃ ቆስለኛ እንደሆኑም ተረጋግጧል። በተመሳሳይ የፋኖን ጠንካራና ድንገተኛ እርምጃ መቋቋም ያቃተው የብርሃኑ ጁላ በርካታ ወታደር የወደቀ አስከሬንና ቆስለኛውን ሳያነሳ ፈርጥጦ ራሱ ፋኖና የአካባቢው ማህበረሰብ እጅግ በጣም በሚያሳዝን ሁኔታ እየቀበሩና እያከሙት ይገኛል ብለዋል። በተጨማሪም በደጀን ወረዳ ሰብሸንጎ ቀበሌ የሚገኘው የብርሃኑ ጁላ በርካታ ወታደር በአማራ ፋኖ በጎጃም በተከፈተበት ድንገተኛ እርምጃ ሰብሸንጎ ቀበሌና አካባቢውን ሙሉ ለሙሉ ለቆ እንደፈረጠጠ ይፋ አድርገዋል። በዚህም መጋቢት 29 ቀን 2017 ዓ.ም የአማራ ፋኖ በጎጃም አካባቢዎቹን ተቆጣጥሮ እያረጋጋ ይገኛል ብለዋል። ድል ለአማራ ፋኖ፣ ድል ለአማራ ህዝብ። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። ዘመቻ አንድነት ተጠናክሮ ይቀጥላል። መጋቢት 29 ቀን 2017 ዓ.ም ከአማራ ፋኖ በጎጃም የተሰጠ መግለጫ።
ክቡራን አድማጮች ለሰዓቱ ያዘጋጀነው አጫጭር መረጃ ይሄን ይመስል ነበር። እንደ ወትሮ ለማስታወስ እንወዳለን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ፈጣንና ታማኝ መረጃዎችን መከታተል ይችላሉ። አዘጋጅና አቅራቢ ኤፍሬም ሳሙኤል ነበርኩ። በሌላ አጫጭር መረጃዎች እስከምንገናኝ ቸር ያሰማን። ኢትዮጵያ ለዘላለም ትኖር። ዘረኝነት ይውደም።